ሰላም ለእናንተ ይሁን ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይኔ? እግዚአብሔር ይመስገን ደህና ነኝ። ሐረግ ድራማ ተለቋል። እንግዲህ ቢኒና ፂ ታርቀዋል። ለዚህም ደግሞ እንግዲህ ቤዛ የመከረቻት ምክር ነበረ። ለዳጊ ስልክ ደውልለትና ፂ ራሷን ልታጠፋ እንደሆነ ይነግሩታል። እሱም ደንግጦ ስልኩን ቢኒ ይሰጠዋል። ቢኒም እሱን ሲሰማ እንግዲህ እንደ ወፍ እየበረረ መጣ። እንግዲህ ጽዬ ክፈችልኝ፣ እኔ እኮ ጠልቼሽ አይደለም እወድሻለሁ፣ የውሸት ከልቡ እንዳልሆነ ይነግራታል። እንግዲህ ታርቀዋለኝ። ከዛም አብረው ይወጣሉ። ቤዛም እንግዲህ ለናወል ደራሲ ሆኔ ነኝ፣ ፂ ደግሞ ጥሩ አድርጋ ተውነዋለች እያለችው ነበረ። የቤዚ ጓደኛ ለእኔ ምስኪ እንደዚሁ ድረሽልኝ እያላት እያቀለዳት ነበረ። እና ከዛም እንግዲህ ቤዛም ከጓደኛዋ ጋር ጽዮንም ከቢኒ ጋር ይወጣሉ። ሉሊት ከዛ ፂ ክፍል ገብታ የናታን ክፍልን ቁልፍ እየፈለገች ነበረ እና ፈልጋም ታጠዋለች። ሳታገኙ ስትቀርም እንግዲህ አቶ ናታን ቆይ የት ነህ? ከዚህ ቤት ርቀህ ምን አይነት ተንኮል እየሰራህ ነው? ቆይ የክፍሉን ቁልፍ የት አድርገኸው ነው? እንደዚህ የት አድርገኸው ነው? ከዚህ ክፍል ውጭ የት ልታስቀምጠው ይቻላል? በእኔ በሉሊት ላይ እንደተጫወትክ አትቀራትም። ህይወትህን ሲኦል ነው ማደርገው። ያደረግብኝን ሁሉ እጥፍ አድርጌ እንድትመልስ ነው የማደርግ። ደግሞ ማን ነው እንደዚህ ያደረገሽ ብሎ ይጠይቀኛል። ይህ ደፋር ታያለህ ብላ እንግዲህ ከቤዛ ክፍል ትወጣለች። ከዛ ቤዛና ናኦል እንግዲህ ወክ እያደረጉ እንዴት ነው አሁን ቀለላለሽ ይላታለኝ። ቤዛም በጣም ነው ቀለል ያለኝ ታውቃለህ፣ ሳላቅህ የኖርኩ የራሴ ቤተሰብ ነው የምትመስለኝ ትለዋለች። ከዛ ናኦልም ሌላስ ቤተሰብ ብቻ ነው የምመስልሽ ወይ ይላታለኝ። ቤዛም አዎ ስትለው ናኦልም አይጠሩም ይላታለኝ። ቤዛም ከዛ ምን ነው አልተዋጠልህም ችግር አለ እንዴ ስትለው ናኦልም አረ ምንም ችግር የለም ደስ ስላለኝ ነው ይላታለኝ። ቤዛም እውነት ደስ እንዳለህ ብላት ታቅፈዋለች። ምንም ቢፈጠርም ከጎንህ አለው እንደ አንድ ቤተሰብህ እየኝ ትለዋለች። ከዛ እሱም እንግዲህ በሀሳቡ አይ አንቺማ ከዛ በላይ ነሽ፣ ሁሉንም እውነት ብታቂ ምን ትይኝ ይሆን አምላኬ ሆይ እርዳኝ እያለ ከዛ ከሀሳቡ መለስ ሲልና ስላወቅኩሽ በጣም ደስ ብሎኛል፣ አንቺም በጣም ጥሩ ልጅ ነሽ ይላታለኝ። ቤዛም ማንም እንደዚህ ብሎኝ አያውቅም አንተ ስለሆንክ ነው ትለዋለች። ከዛ ናኦልም አይ በደንብ ስላላወቁሽ ነው ያላሉሽ ይላታለኝ። ከዛ ዲያና ለናታን ትደውልና ከዛ የኔ ስጦታ እንዴት ነህ? እንዴት አመሸህ? ዛሬ ስልክ ተለዋነሳህ እኮ ትለዋለች። ከዛ ናታንም ደህና ነኝ፣ እንዴት አመሸሽ? አለሁልሽ። ስራ ላይ ስለሆንኩ ሁሌም ቶሎ ቶሎ የማላነሰው ለዛ ነው። ቆይ አንቺ ሆን ብዬ የማላነሳ ነው እንዲ የምመስልሽ ይላታለኝ። ከዛ እንግዲህ ዲያና ምንም ይሁን ምን አንዳንዴ በጣም ነው የምታናድደኝ በእውነት። ቀን ሙሉ ስቀጠቅጥውልና ሲመሽ ትንሽ ሰዓት አወርተኸኝ የተናደድኩትን ንዴቴን ሁሉ ታጠፋብኛለ ትለዋለች። ናታንም ከዛ ዋናው መርሳትሽ ነው የኔ ቆንጆ ቀበጥ፣ ቆይ በዚህ ሰዓት እናትሽ የለችም እንዴ ይላታለኝ። ከዛ እንግዲህ ዲያናም እናቷ ቤት እንደሌለች ወንድሟም ያለ ወትሮ አምሽቷል እንዳመሸ፣ ግን ለነገሩም ከቅርብ ጊዜ ወዲህ እያመሸ መግባት ጀምሯል ትለዋለች። ናታንም እና እሱን ከሚያክል ቤት ውስጥ ብቻሽን ነሽ ያለሽው ሲላተኝ፣ ከዛ እሷ እንዴ አትመጣም ትለዋለች። ናታንም አንቺ ትቀልጃለሽ ይላታለኝ። ከዛ እሷም አልቀለድኩም ባክህን፣ አንተ ብትመጣ ብቼን ቤት ውስጥ አልቀመጥም ነበረ እና አሁን ምን እያደረክ ነው ስትለው፣ ናታንም እንደዚህ አትበይ
ነገ ነግርሻለሁ ዛሬ መሽቷል ይላታለኝ። ከዛ የሆንክ ደረቅ ነገር ነህ ትለዋለች። ከዛ ናታንም እሺ እባክሽ የኔ እርጥብ ነው ምን ነገር ይላታለኝ። ከዛ እንዳትፈሪ ወደ የትኛውም አቅጣጫ ብትዞሪ እኔ ከጎንሽ ነኝ ይላታለኝ። ከዛ ወደ ቤት እየገባው ነው ታውቂያለሽ፣ ስራ ቢዚ ስለሆንኩኝ እህቴን እያየኋት አይደለም ይላታለኝ። ከዛ እሷም ለእህት ሲሆን ጊዜ አታጣም አይደል፣ ለማንኛውም ቤት ግባና እናወራለን ደግሞ ወሳኝ ያሉት ትለዋለች። ከዛ ናታን እንግዲህ ቤት ሲሄድ ፂም የለችም፣ ቤዛም የለችም። ሉሊት እንግዲህ ፈርታ ተደብቃ ነበር እና ከዛ እንግዲህ ናታን ማንም የለም ምን ተፈጥሮ ነው ብሎ ለቤዛ ይደውላል። ቤዛም ከዛ ይደውልና ምን ተፈጥሮ ነው ቤዛ ይላታል። እህቴ ምን ሆና ነው ቤቱን ክፍት ጥላችሁት የሄዳችሁት ሲላተም ቤዛ ምንም አልተፈጠረም ከዚህ አንድ ቦታ ደረስ ብለን እንምጣ ብለን ነው ደግሞ እኮ ሉሊት ቤት አለች አይደል እንዴት ስትለው ናታን መራ የለችም ቤት ውስጥ ማንም የለም ይላታለኝ። ቤዛም ፈርታ ተደብቃ እንዳይሆን እንጂ ስንወጣ እኮ ከቤት ነበረች ትለዋለች። ከዛ ናታንም ቶሎኑ አይቻችኋለሁ አሁን በዚህ ምሽት ከቤት ይወጣል ይላታለኝ። ቤዛም ዛሬም ቤት አታድርም ስትለው ናታንም አዎ አላድርም ይላታለኝ። ከዛ ይህን እያለችው እንዳለ ቤት አታድርም ወይ ስትል የቤዛ ጓደኛ እንግዲህ ናኦል ሉሊት ያለችውን ነገር ያስታውሳል። ናታንን ለማግኘት ያልፈነቀለችው ድንጋይ እንደሌለ ቀርበ ብታያት መጥፎ ሴት ናት። ቀድሜ ልንገር ብዬ ነው ወንዶች ሲጎዱ ማየት ደስ አይለኝም ያለችውን እንግዲህ በሀሳቡ ያስታውሳል። ከዛ ቤዛም እንግዲህ እሺ መጣን ብላ ለናታን ትነግረውና ስልኩን ትዘጋለች። ከዛ ምን ነው ዝም አልክ ስትለው አይ ምንም ይላታል ናኦልም። ከዛ ይሄ በዚህ እንዳለ እንግዲህ ዳጊ እንግዲህ ከዚህ ጋር የሆነ የሚሰሩት ስራ አለና ዳጊ ተሽፍንፍን ብሎ ሲመጣ ገኒ ልብስ እያጣጠፈች ትጠብቀው ነበር እና እንደዚህ ለብስህ ከየት ነው የምትመጣው? የት ነበርክ? ስትለው ዳጊም አይ ከዚህ አካባቢ ነበርኩኝ አጎቴን እንዳደረጉት ነገር እኔንም እንዳያደርጉኝ ስለፈራሁ እኮ ነው እንደዚህ ተከናንቤ የወጣሁት ይላታል። ከዛ ገኒም የኔ ጎበዝ ልጅ ምን አለ ፈጣሪ አንተን ስወልድ መንታ ባደረገልኝ ምን ትለዋለች። ከዛ አጎትህ አመሸ ስትለውም ይመጣል ከዚህ ጋር ሆኖ ነው ደውዬ አረጋግጫለሁ ከሷ ጋር ነው ይላታለኝ። ከዛ ከኔ እንግዲህ ደስ ይላትና የኔ አንበሳ መቼ ነው እንደዚህ ቅመም የሆንክልኝ? ዋናው መታረቃቸው ነው። ቀስ ብለው ይመጣሉ። እንግዲህ አንተ ራት ብላ ብትለው አይ አጎቴ እስከሚመጣ እጠብቃለሁ ከእናንተ ጋር ነው የምበላ ይላታል። ከዛ እንግዲህ በዚህ እንዳለ እንግዲህ ናታን ቤት ተቀምጦ ሉሊትን ይጠራታለኝ። ሲጠራትም ሉሊት ከፎቅ ቀስ ብላ ትወርድና ካጠገቡ ትደርሳለች። እንዴ ይህን ያህል እየጠራሁሽ አትሰምም እንዴ ስላተኝ ሉሊትም አይ ሻወር ነበርኩኝ ሪፎን አድርጌ ነበረ በሮቹን ስትከፍት ስትጠራ ምናምን አልሰማሁም ስትለው ከዛ ናታንም እንግዲህ ካልሰማሽኝ ይህን ሁሉ ነገር እንዴት ሰማሽ ይላታለኝ። ከዛ ምን ነው ናኢፍን ትፈሪዋለሽ እንዴ ይላታል። እንግዲህ ናታንም ሉሊትም እንግዲህ በድንጋጤ ሆና አንዴ ወዲህ አንዴ ወዲያ የሆነ መልስ ነበረ የምትመልስለት። በቃ እኔ መሄዴ ነው ደህና ሁኑ ሲላተኝ አይ እነሱ እንኳን የሚመጡ አይመስለኝም ስትለው እንግዲህ ቤዛና ፂም ይመጣሉ። ከዛ በዚህ ምሽት ወዴት ነው የሄዳችሁት? ካሁን በኋላ ግን ለእኔን ሳታስፈቅዱኝ የትም እንዳትወጡ ቃል ግቡልኝ ይላቸዋል። እነሱም ለምን ሲሉት ይሉታለኝ። እሱም እንግዲህ ሌላ ጊዜ እናወራበታለን፣ ሳታስፈቅዱኝ ከቤት እንዳትወጡ አሁን ጥዬ እናወራለን። ከዛ ቤት አታድርም እንዴ ስትለው ቤት አላድርም የምሰራው ስራ አለኝ ሲላተኝ ከዚህ መስራት ትችልም ወይ ስትለውም አዎ ግዴታ መሄድ አለብኝ
ይላታለኝ። ከዛ ጺም እንግዲህ ሉሊት እንግዲህ ከዚህ ቤት እኮ ሆሆ እያለች ስታወራ እንግዲህ ቤዛን አይታ ከዛ ቤዛ ሉሊት እንግዲህ አፍሽን ዝጊ፣ አታውሪ ያለች ሰው የለም ግን አፍሽን ዝጊ ትላታለች። ከዛ ጺም አፍሽን አንቺ ማትዘጊ ከሆነ እኔ እዘጋልሻለሁ ትላትና ፎቅ ትሄዳለች። ከዛ የኔ ሉሊትን አፍ አንቺ ነሽ የምትዘጊው፣ ይህን ካፌ ወደቀ ጥሬ ለሚያል ልጅ አንዴ ልሞት ነው አንዴ ምንድልን ነው እያልሽ እዳገባ እንዴ በኋላ ችግር ብታመጡብንስ እያለች ነበረ። ከዛ እንግዲህ ናታን ልክ ከቤት እንደወጣ ሉሊት አንተን ብሎ አለቃ ብላ እንግዲህ ለአቶ ያፌት ትደውልለትና ናታን አሁን ቤት ናታን መጥቶ ነበረ አሁን ከቤት ወጣ ስትለው እንግዲህ ያፌትም ሰዎች እኮ ደጅ እየጠበቁት ነው እንዳለ ሰዎች ደጅ ናቸው፣ ቤታችሁ ሌላ በር አለው እንዴ በየት በኩል ወጣ ሲላትም እንግዲህ ሉሊትም በራችን አንድ ነው በየት በኩል ሊወጣ አለኝ አሁን ነው የወጣ እንግዲህ እሱን ደግሞ አንቺ በደንብ አጣሪ ይላታል። እንግዲህ ሉሊትን በዚህ የተነሳ በጣም ትደነግጣለች። ከዛ እንግዲህ ያፌት ከውጭ ቆይቶ ሲገባ አቤል የሆነ ፊልም ከፍቶ እሱን እያየ እንዳለ ያፌት ይመጣና አንተ ከዚህ ምን ትሰራለህ ሲለው እንግዲህ ኤፍራታም አቤልም ደንግጠው ነበረ። ስለነበረ ድራማ ያለቀው ለዛሬ ይመስላል። ላይክ ሰብስክራይብ አድርጉ። አመሰግናለሁ።